ስለ ምልክቶቹ ከማውራታችን በፊት ጥያቄ እናንሳ። ውጫችን ሰላም ወይንም ደግሞ ጥሩ እያለ ጉበታችን ስራውን በአግባቡ ለመስራት የሚቸገረው ለምንድን ነው? አንዱ ምክንያት አመጋገባችን ነው። ከመጠን ያለፈ ስኳር መብላት፣ እንደ ነጭ ዳቦ ያሉ እናም በፋብሪካ የሚመረቱ ዘይቶችን መጠቀም ጉበታችን ስብን እንዲያከማች ያደርጋሉ። ሌላው ምክንያት ኬሚካሎች ናቸው። መድኃኒቶች፣ አልኮል እንዲሁም ኢንቫይሮንመንታል ቶክሲኖች ጉበታችን ላይ ተጨማሪ ስራን ያበዛሉ። ሆርሞኖች እንዲሁም ሜታቦሊዝማችን በራሱ ጉበታችን ላይ የሚያደርሰው ጫና ቀላል አይደለም። ከመጠን ያለፈ ውፍረት፣ የኢንሱሊን ሬዚስታንስ ወይንም ደግሞ የቅድመ ስኳር በሽታ ምልክቶች እንዲሁም የኤስትሮጅን ሆርሞን መጠን መብዛት ጉበታችን ላይ ጫና ይፈጥራሉ። ሌላው ደግሞ የቫይታሚን ዲ እጥረት ነው። ስለዚህ የጉበት ጉዳት የሚከሰተው በአልኮል ወይንም ደግሞ ሄፓታይተስ በሽታ ብቻ አይደለም። ያለን የአኗኗር ዘይቤ፣ በየቀኑ የምናደርጋቸው ትንንሽ ነገር ግን መጥፎ የሆኑ ልማዶች የጉበታችንን ሲስተም ወይም ደግሞ አሰራር እየጎዱት ሊሄዱ ይችላሉ። አንደኛው በቀኝ የጎድን አጥንታችን ስር እብጠት ወይንም ደግሞ ህመም ሲኖሩ፣ በቀኝ የጎድን አጥንቶ ስር እብጠት ወይንም ደግሞ ያልተለመደ የህመም ስሜት የሚሰማዎት ከሆነ በህክምና ይህ የሚከሰተው የጉበታችን የሳይዝ መጠን ከኖርማሉ ሲጨመር ነው። ይህም የሚሆነው በስብ ክምችት ወይንም ደግሞ በጉበት መቆጣት ወይም ኢንፍላሜሽን የተነሳ ነው። ይህም የሳይዝ መጨመር የጎድን አጥንቶችን እንዲሁም በአቅራቢያ ያሉ ነርቮችን ይጫናል። በዚህም የተነሳ እብጠትና የህመም ስሜት እንዲሰማን ያደርጋል ማለት ነው። ይህ ህመም ደግሞ እስከ ቀኝ ትከሻችን ድረስ ሊሄድ ይችላል። ይህ ለማስተካከል ታዲያ ስኳርና የተጣራ ካርቦሃይድሬቶችን መቀነስ፣ ብዙ ውሃ መጠጣት እንዲሁም አንቲ ኢንፍላማቶሪ ወይም ደግሞ የሰውነታችን መቆጣትን እንዲቀንስ የሚያደርጉ ምግቦችን እንደ እርድ፣ ጎመን እንዲሁም ጥቅል ጎመን መመገብ ይኖርብናል። እነዚህ ነገሮች ማድረግ የጉበት የስብ ክምችት እንዲቀንስ እንዲሁም ኢንፍላሜሽን እንዲቀንስ ያደርጋል። ሁለተኛው የማያቋርጥ ድካም ነው። ብዙ ሰው ድካም ሲሰማው ተጨማሪ እንቅልፍ ወይም ደግሞ እረፍት ማድረግ እንዳለበት ያስባል። ነገር ግን ጉበታችን ላይ ችግር ካለ በቂ እረፍት ማድረግ ወይም ደግሞ መተኛት ጉልበት እንድናገኝ አያደርገንም። ይህም የሚሆነው ጉበታችን ከሚሰራቸው ስራዎች መካከል ግሉኮስን ማከማቸት ነው። ሰውነታችን ባስፈለገው ጊዜን ደግሞ ይህንን ግሉኮስ ለሰውነታችን ነዳጅ እንዲሆን ጉበት ይለቃል። ታዲያ ችግር ሲኖር ይህ ፕሮሰስ ስለሚጓተት ሰውነታችን በሚያስፈልገው መልኩና በበቂ መጠን ግሉኮስን ሳያገኝ ይቀራል። በዚህም የተነሳ ድካም እንዲሰማን ያደርጋል። ከዚህ በተጨማሪ ጉበታችን ማጣራት ስለሚያቅተው መርዛማ ንጥረ ነገሮች በሰውነታችን ውስጥ እንዲከማቹ ያደርጋል። የእነዚህ መርዛማ ንጥረ ነገሮች በሰውነታችን ውስጥ መጠራቀም ደግሞ ሰውነታችን እንዲደክምና የመክበድ ስሜት እንዲሰማን ያደርጋሉ። ይህን ለማስተካከል ታዲያ የተመጣጠነ ምግብ፣ በፕሮቲን የተሞላና ጤናማ ስብን በውስጡ የያዘ ምግብን መመገብ ይኖርብናል። እንደ ብሮኮሊ፣ ጎመን፣ ጥቅል ጎመን የመሳሰሉ አትክልቶችን አመጋገባችን ውስጥ መጨመር ይኖርብናል። ሶስተኛ ማታ ማታ የሚብስ የቆዳ ማሳከክ ነው። ጉበታችን ሐሞትን በሚገባው እያንቀሳቀሰው ካልሆነ ወይም ደግሞ በተገቢ መልኩ እየተንቀሳቀሰ ካልሆነ ይህ በቆዳችን ስር ይከማችና ማሳከክን ሊያስከተል ይችላል። ሐሞት ሰውነታችን ስብን በአግባቡ ዳይጀስት እንዲሁም አብዞርብ እንዲያደርግ የሚረዳ ንጥረ ነገር ነው። ነገር ግን ወደ ደም ስር ገብቶ ከተቀላቀለ ቆዳ ስር ይከማችና ይህንን ችግር ያስከትላል። ብዙውን ጊዜ ደግሞ ከዚህ ችግር ምክንያት የሚመጣ ማሳከክ ማታ ማታ ይብሳል፣ በተለይም እግራችን አካባቢ። አራተኛ በቆዳ ላይ የሚወጡ ቀያይ ነጠብጣቦች። በቆዳችን ላይ ትንንሽ ቀይ ነጠብጣቦች ወይም ደግሞ ድር መሳይ ደም ስሮች ሲታዩ እነዚህ ስፓይደር አንጂዮማ ይባላሉ። ጉበታችን የኤስትሮጅን ሆርሞንን በትክክል ፕሮሰስ አድርጎ ከሰውነታችን ማስወገድ ሲያቅተው የሚታዩ ምልክቶች ናቸው። በደማችን ውስጥ ኤክሰስ የሆነ ኤስትሮጅን ሲኖር እነዚህ ደም ስሮች እንዲተልቁና በቆዳችን ላይ እንደ ድር መስለው እንዲታዩ ሊያደርግ ይችላል። አምስተኛ የታይሮይድ ሆርሞን ችግር ምልክቶች ናቸው። የታይሮይድ እጢ ቲ4 የተባለውን ሆርሞን ያመርታል። የጉበት ስራ ደግሞ ይህንን ቲ4 የተባለውን ሆርሞን ወደ አክቲቭ ፎርሙ ወይም ደግሞ ወደ ቲ3 መለወጥ ነው። ይህ ቲ3 የተባለው ሆርሞን ለሰውነታችን እንደ ቴርሞስታት ያገለግላል። ጉበት ላይ ጉዳት ሲኖር ታዲያ ይህ ቲ4 ሆርሞን ወደ ቲ3 መቀየር ስለሚያቅተው ሰውነታችን የተለያዩ ምልክቶችን ማሳየት ይጀምራል። የሰውነት መቀዝቀዝ ወይንም ደግሞ የብርድ ስሜት፣ የክብደት መጨመርና የፀጉር መነቃቀል ወይንም ደግሞ መሳሳት፣ እነዚህን የመሳሰሉ የታይሮይድ ሆርሞን ችግሮችን ማየት እንጀምራለን ማለት ነው። ለምሳሌ ሁሉም ሰው ሞቆት እያላበው ሳለ እርሶ ግን የሚበርዶት ከሆነ ወይም ደግሞ የብርድ ስሜት የሚሰማዎት ከሆነ ከጉበት ችግር ጋር ተያይዞ የሚመጣ የታይሮይድ የሆርሞን ችግር ምልክት መሆኑን ያሳያል።
6ኛ በተደጋጋሚ መታመም ነው። ሰዎች በጉንፋን እንዲሁም በተለያዩ ኢንፌክሽኖች በተደጋጋሚ የሚጠቁ ከሆነ ይህ የጉበት ችግር እንዳለ የሚያመላክት ሊሆን ይችላል። ቫይታሚን ዲ አክቲቭ ሆኖ በሰውነታችን ውስጥ እንዲሰራ የሚያደርገው ጉበታችን ነው። ቫይታሚን ዲ የሰውነታችንን የበሽታ የመከላከል ስርዓት እንዲጠነክር የሚያደርግ ወይም ደግሞ እንዲጠነክር ከሚያደርጉ ዋነኛ ቫይታሚኖች መካከል አንዱ ነው። ጉበታችን ላይ ችግር ካለ የቫይታሚን ዲ ሌቭል ዝቅተኛ ስለሚሆን በዛው ልክ ደግሞ የበሽታ የመከላከል አቅማችንም አናሳ ይሆናል። ስለዚህ በተለያዩ ኢንፌክሽኖች በቀላሉ በተደጋጋሚ ልንጠቃ እንችላለን። 7ኛ የሽንት ከለር መጥቆር ወይንም ደግሞ መቀየር ነው። ሽንታችን ከምናውቀው ፈዛዛ ቢጫ ወደ ኮካኮላ ከለር ወይንም ደግሞ ወደ ጥቁር ሻይ ከለር የሚቀየር ከሆነ ይህ የጉበት ችግር ምልክት ሊሆን ይችላል። ቢሊሩቢን የተባለ የቀይ ደም ሴሎች ሲያረጁ የሚለቀቅ መወገድ ያለበት ንጥረ ነገር በአግባቡ ሳይወገድ ሲቀር ነው። ይህንን ቢሊሩቢን ከደማችን ውስጥ የሚያጣራው ጉበት ነው። ጉበታችን ሲጎዳ ታዲያ ቢሊሩቢን ወደ ሽንት ይገባና ከለሩን ወደ ሻይ ከለር ወይም ደግሞ ወደ ኮካኮላ ከለር ይቀይረዋል ማለት ነው። ይህ ካየናቸው ምልክቶች ሁሉ አስቸኳይ የሕክምና እርዳታ የሚያስፈልገው ሲሆን የሊቨር ፋንክሽን ምርመራ፣ አልኮልን ማስወገድ፣ ብዙ ውሃ መጠጣትና ጉበትን ሊጎዱ ከሚችሉ ማንኛውንም ኢንቫይሮንመንታል ቶክሲኖች ለምሳሌ ፕሮሰስ ሊሆኑ ምግቦች፣ መድኃኒቶች እንዲሁም ሰፕሊመንቶች ወይም ደግሞ በማሟያ የምንወስዳቸው ንጥረ ነገሮች፣ አርቲፊሻል ማጣፈጫዎችና ከለሮች ያሉባቸው ምግቦች በምግባችን ውስጥ ማስወገድ ይኖርብናል። አንድ ምልክት ልጨምርላችሁ። በቀላሉ መድማት ወይንም ደግሞ ሰውነታችን ላይ መበለዝ። አንዳንድ ሰዎች ሰውነታቸው በቀላሉ ይበልዛል። ይህም ከጉበት ጋር የተያያዘ ችግር ሊሆን ይችላል። ጉበት ደማችን ከመጠን በላይ እንዳይቀጥንና በተለያዩ አደጋዎች ጊዜ ብዙ ደም እንዳይፈሰን የሚያደርጉ የደም እርጋትን የሚረዱ ፕሮቲኖች ይሰራል። ታዲያ ሲጎዳ እነዚህን በበቂ መልኩ አያመርታም። ይህም በትንሽ ምት ሰዎች በቀላሉ ሰውነታቸው እንዲበልዝ ያደርጋል። በተደጋጋሚ ይህ ችግር የሚያጋጥሙት ከሆነ ሐኪም ጋር መታየት አስፈላጊ ነው። ምክንያቱም ከፍተኛ የሆነ የጉበት መጎዳትን የሚያመላክት ምልክት ስለሆነ ማለት ነው። እነዚህ ምልክቶች እንግዲህ ቀላል ነገሮች ሊመስሉ ይችላሉ፣ ነገር ግን ጉበታችን እየተጎዳ እንደሆነ የሚያሳዩ ምልክቶች ናቸው። ጥሩ ዜና ግን ጉበታችን ጠንካራ ነው። በትክክለኛው የአኗኗር ዘይቤ፣ በትክክለኛው አመጋገብ እንዲሁም የሕክምና እርዳታ ከደገፍ ነው ብዙውን ጊዜ ራሱን የመፈወስ ልምድ አለው። ታዲያ የቱ ምልክት በራሱ ላይ አይተዋል? ኮሜንት ላይ ጻፉልን። ይህ ቪዲዮ ጠቃሚ ሆኖ ካገኙት ደግሞ ላይክ፣ ሼር እና ሰብስክራይብ ማድረግን አይርሱ። በሚቀጥለው ቪዲዮ እንገናኝ።